ረሻ ወደ ኬንያ አጋካን ሆስፒታል ባንዱ በሁለት ወር ውስጥ ለውጥ የሚጠብቁ ወላጆች አሉ። ወራቶች ታለቅሻለሽ፣ አንድ አመት ታለቅሻለሽ፣ ከዛ ወደ መፍትሄው ነው የምትገቢ። ከስልጠና በኋላ ደግሞ በጣም ለውጥ አምጥታለች። ኦቲዝም ናት አይደለችም። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ሰዓትሽን ጠብቀሽ ነው የመጣሽው። አንዳንድ ውይይቶች እንድናደርግ ነው በዊሃም ዙሪያ። ያው ዊሃም እዚህ ስትመጣ ረጅም አመት ሆኗታል፣ ወደ 4 አመት፣ አሁን ወደ 5ኛ አመቷ ነው። ስለዚህ መጀመሪያ ስትመጪ የነበረውን ነገርና እዚህ ከመጣሽ በኋላ ባላት ቆይታ ደግሞ ያላትን ነገር አጠር አድርገሽ አንዳንድ ነገሮችን ብንወያይና እንደዚሁም ደግሞ ከረቂቅ ምንድነው የተጠቀምሽው ያረፍሽበት ነገር አለ ወይ የሚለውን ነገር በዛ አያይዘሽ ብትነግሪኝ ደስ ይለኛል። እሺ፣ የመጀመሪያ እዚህ እድሉን ስለሰጣችሁኝ በጣም አመሰግናለሁ። ዊሃምዬ ዛሬ 4 አመት በፊት ነው የጀመረችው። ከመጀመሪያዋ በፊት ተረጋግታ መቀመጥ አትችልም ነበር። የእንቅልፍ ችግር ነበረባት። ምግብ ትመርጣለች። ሆድ ድርቀት ነበራት። ማለት ከምግብ ጋር የሆነ አንድ አይነት ምግብ ብቻ ተኮራ የምትበላ ነበረች እና አልহামዱሊላህ ካላህ በታች እናንተ ማጋነን አይደለም ያለ የተሰራ እሷ ጋር የተሰራ ነው። ትልቅ ለውጥ አላት። መተኛት ጀመረች። ምግብ የምትመርጠው የነበረችም መብላት ጀመረች። እንቅልፏም ተስተካከለ እና በጣም ትልቅ ለውጥ አላት። ዊሃም እንደዚህ አልነበረችም። አሁን ምንድነው አንድ የቀራት ስፒቹ ብቻ ነው። ስፒቹም ሂደት ላይ ያለ ነገር ነው እንጂ ካላህ በታች ፍሬን እምላታለሁ ጨፍልቃችሁ ነው እንዳዲስ የተሰራችውና እጅግ በጣም አድርገን እናመሰግናለን። ትልቅ ለውጥ ነው ያላት። ከዚህ በላይ ደግሞ ለውጥ እንድታመጣ እውነት ነው። ምንድነው አሁን እንደዚህ ስናወራ ቀላል አይደለም። አንደኛ ትዕግስት ይጠይቃል። ረጅም አመት ነው፣ 4 አመት ቀላል አይደለም። አሁን ወደ 5ኛ ነው እና ትዕግስት ይጠይቃል። አንቺም ይሄን ያህል ትቀየራለች ልጄ ትለወጣለች ለውጥ ይመጣል ብለሽ ይሄን ያህል ታግዘሽ መቆየቷ ይሄንን ለውጥ እንድታይ ያደረገሽ ራሱ አንቺ ራሱ ልትመሰገኝ ይገባል። ለምን ብዙ ወላጆች በጣም ከመጓጓታቸው የተነሳ በአንድ ወር ውስጥ በሁለት ወር ውስጥ ለውጥ የሚጠብቁ ወላጆች አሉ። አንቺ ግን እንደዛ አይደለም ያደረግሽው። ለምን በቃ መታገስ እንዳለብሽ ረጅም ጊዜ እንደሚወስድ ማመንሽ እና እንደዚህ ርቀት ጠብቀሽ መጓዝሽ ለውጥ እንድታመጪ አሁን ለውጥ እንዲመጣ አድርጓል። ለሌሎች ወላጆች በእርግጠኝነት አስተማሪ ይሆናል ያስባለሁ። ለምን አሁን እነዚህ ፈጥነው ለውጥ ለሚጠብቁ ሰዎች ምን ያህል ትዕግስት እንደሚያስፈልግ ያስተምራል ያስባለሁ። ግን አሁን ይሄን እንደዚህ ስትገልጪ ግን ቀላል አልነበረም ማለት ስትሰሚ። በዛ ላይ ደግሞ መንታ ነበሩ ማለት መንታ ነበሩ። ከመንታ ውስጥ ነው አንደኛው ዊሃም እንደዚህ አይነት ነገር የተከሰተውና ስትሰሚ ቀላል አይደለም እና የነበረው ስሜት ይመስላል። ሲጀመር ከእርግዝና ጀምሮ ምንም ኖርማል ነበር ሁሉም ነገር። ከመጀመሪያው ልጀምርልሽ ብዬ ነው ያም ነገርና ምጥ ራሱ ግማሽ ሰዓት መንታ ሆኖ ምንም ኢንፌክሽን የለም ምንም እንትን የለም። በጣም ማጠብቂው ነገር ነበርና ዊሃም ያወቅኳት 6 ወር እያለች ነው። ሌላ ወላጅ ሊያስደነግጥ ይችላል። 6 ወር እያለች በምን አወቅኳት? እንቅልፍ አተኛም 24 ሰዓት ሙሉ ትንሽ እጅሽ ላይ ናፕ ታረግና ከዛ በኋላ ምንም አተኛም ጭራሽ። እዛ ሌሊት ምን እናደርጋለን? በሽፍት እንይዛታለን። ሌሊት እንይዛታለሁ። ቀን ደግሞ አጋዥ ነበረችኝ እሷ ትይዝልኛለች ማለት ነው። እንዲያርገን ነው እንትን ያረግነውና ሐኪም ቤት ስንወስዳት ልጅ ናት ገና ሆድ ቁርጠት ይሆናል ምናምን እየተባለ ይዘው ሄደ ማለት ነው። ልክ 2 አመት ተኩል ላይ ስንመጣ ግን ኒውሮሎጂስት ወሰድኳት። ከዛ እንትን ማንበብ ጀመርኩኝ። እኔም አንዳንድ ነገር ማየት ጀመርኩኝ።
ሐኪም ቤት ሲሄድ እንደፈለኩት አይደለም ስለሽ እኔ የምጠረጥራቸው ነገር ስነግራቸው በጭራሽ እንደዛ አይደለችም ነው የተባልኩት። ኦቲዝም አይደለችም ናት ስላቸው አይደለችም ከኛ አውቀሽ ነው ወይ ከኛ እንደዚህ ሆነሽ እሱን የውያም ነገር ምን ሆነ እድሜዋን ሄደ አስረዘም እናንተ ጋር ስትመጣ ስንት ሆኗት ነው የመጣችው? ኦልሞስት ወደ 5 ዓመት አካባቢ ማለት ነው። ከዛ ኦቲዝም ናት አይደለችም ክርክር ላይ ገባን። መጨረሻ ወደ ኬንያ አጋ ካን ሆስፒታል ስንወስዳት ኦቲዝም ናት ዲያግኖስ የምትደረግ አለባት ተባለ ማለት ነው። እዛ ተረጋገጠ። ቀላል አይደለም። አንቺ ህመሙን ስታገኘው አጋዥ ስታጪ የሚረዳሽን ስታጪ ቃሉ ሁላ መስማት አሁን የብዙ ወላጅ ምንድነው መጀመሪያ እንኳን ኦቲዝም የመጀመሪያ ስፔሊንጓ ራሱ ነው የምትጠያትና ትክክል ኦቲዝም የሚባል ነገር እንትን ያለሽ ግን መፍትሄውስ ምንድነው ስትይ ረጅም ትሪትመንት እንደሚፈልግ ብዙ አመት እንደሚወስድ ታያለሽ። ከዛ በኋላ ምን አደረግን እንደ ቀልድ ነው በቃ አዲስ አበባ የመጣነው ክፍለ ሀገር ነበርኛ ራሱ ለሰርግ ብለን መጣን። እዚህ ቀረን የሷ እንትን ስልጠና ምናምን ተወሰደ ተባለ። ወደ አዲስ አበባ መጣን ማለት ነው። እና ስናውቅ ቀላል አልነበረም። ብዙ እንደ እናት ብዙ የምትጠብቂያቸው ነገር አለ። ለምን የኔ ልጅ አብዛኛው ወላጅ የሚቸገርበት ነገር ለምን እኔ ጋር ሆነ ልታምኝም ትፈልጊያለሽ ላታምኝም የኔም እንደዛ አይደለም የምትዩ ነገር አለና ግን ምንድነው ያደረግነው ወራቶች ታለቅሻለሽ 1 አመት ታለቅሻለሽ ከዛ ወደ መፍትሄው ነው የምትገቢ። ዋናው ስራ ምንድነው ማልቀሱ ጤነኛ ነው መረበሹ ጤነኛ ነው በኋላ ማለት አንድ እናት የምትጠብቂው ነገር ነው። ከዛ በኋላ ወደ መፍትሄው ገባን ማለት ነው። እና የዊአም በጣም ረጅም መንገድ ታስተምርሻለች። ህመሙ ራሱ ትግስት ያስተምርሻል። ስፒች ስለሌላቸው የሚፈልጉትን በምልክት ስለሚገልጹልሽ እሱ ራሱ ሞር ረቂቅ እንድትሆኚ ያደርግሻል። ምንድነው የፈለገችው ተርባቱን እንዲትሆን ብለሽ ብዙ ነገር የምትሄጅባቸው ነገሮች አሉና ልጆቹ ራሱ በራሳቸው ትዕግስትን ያስተምሩሻል። በደንብ አድርገው ነው አገላብጠው ነው የሚያበስሉሽ። እና የሁሉም ወላጅ ይሄ ነው። አንዳንዱ በየቤቱ አሁን የተቸገረበት ወላጅ አለማመን ለምን የኔ ልጅ እንደዚህ ይሆናል ያልኩት እኔ ማለት ነው። እንዳልኩሽ የመጀመሪያ ስፔሊንጉ ራሱ ኦቲዝም የሚል ራሱ ቃላቶች መጥላት ነው። ከዛ በኋላ ግን ወደ መፍትሄው ትመጫለሽ። እና ብዙ ወላጅ የሚረሳው ደግሞ ሌቭሉ ኦቲዝም ሌቭል እንዳለው አንዱ ገና እንደገባ በ2 ወር የሚሳካለት አለ ይጠብቃል። አንዳንዱ ደግሞ 6 ወር አመት ልክ እንደኛ ደግሞ 4 አመት ብዙ ሰርተሽ የምታይባቸው ነገር ግን ትንሽ ነገር ሊሆን ይችላልና ይሄ ነው። በጣም ደስ ይላል። አሁን ወደ መፍትሄው ሄደሽ ይሄንን መፍትሄ አግኝተሽ እዚህን ያህል መረጋጋት እዚህን ያህል ማረፍ ቀላል አይደለም። አሁን ያለሽ እንትንና ከዚህ በፊት የነበረሽ ነገር አንድ አይደለም። በጣም የሰማይና የምድር ያህል ልዩነት ነው ያለው። ለምንድነው የኬት መጣ እንደኛም እንዳልሽው ማመንሽ በቃ ነው። ግን ወዴት ልሂድ ወደ መፍትሄው የሚለው ነገር ወደ ሄድሽ ነው አንዱ። ሌላው ነገር ደግሞ በትዕግስት መጠበቅሽ እና እነዚህ ነገሮች ማድረግሽ ለዚህ ውጤት አብቅቶሻል። አሁን ከዚህም በኋላ የምንጠብቀው ያው የተሻለ ነገር ከዚህም በኋላ የበለጠ ለውጥ የምናመጣበት ግን ተባብረን አብረን እየሰራን የምንቀጥልበት እንደሚሆን ነው እርግጠኛ መሆነው። ስለዚህ ስለሰጠሽን ከልብ እናመሰግናለን። የቀረውን ግን ከባዩሽ ጋር ደግሞ አንዳንድ ነገሮችን ታያለን። እሺ እንኳን ደህና መጣሽ። እኔ አንድ ልጠይቅሽ የምፈልገው እዚህ ጋር ምንድነው ምናልባት ወደ ረቂቅ ከተቀላቀልሽ ወይም ረቂቅ ጋር ከገባች እሷ ጋር ያለውን ለውጥ እኛ እናያለን ከሂደት በኋላ የመጡ ለውጦች ግን እንደ ወላጅ ደግሞ አንቺ ጋር ያለውን እረፍት አርፈሻል ወይ? በዚህ በመምጣቷ ያገኘሽው ጥቅም ምንድነው? ከሷ መለወጥ ባሻገር ደግሞ ላንቺ ዋናው ትልቅ ሰላም መሰማት ነው። መጀመሪያ የተቋሙ ጤናማ መሆን ነው ልብሽም የምታርፊው ላይ በእውነት ነው የምላችሁ ከግቢ ጀምሮ እስከ ውስጥ ያሉ ጤናማ ትውልድ የምትለው ጤናማ ሰው የምትለው ነው ቀልብሽ አንዴ የሚያርፍ የሚያደርገው እንጂ ብዙ ተቋማቶች አሉ ብዙ ነገር አሉ። ግን በቃ እዚህ ስትያት ልብሽ ርፍ እኔ አንድ ነገር በሆነ እንኳን የምትዩ ነገር አለ ካላህ በታች እነሱ አሉ ብለሽ ቀልብሽ የሚያርፍልሽ ነገርና ከሁሉም በላይ ደግሞ ሰው ምንድነው ጸባዩ ነው የሚገዛሽ ባህሪው ነው የሚገዛሽና
ልክ እኔ ከሰላም በላይም ሙሉ እምነት የምትይው ነገር አለ አይደለ? እንደዛ ነው። ትልቅ ረፍት አግኝቻለሁ። በውያም በጣም ደስተኛ ነኝ። በጣም ጥሩ። ምናልባት እንደ ለውጥ መጀመሪያ አንቺም ተናግረሻቸዋል። እያንዳንዱ ነገሮች ላይ ብዙ ለውጦች አምጥታለች። ስትመጣ በጣም መረጋጋት፣ በተለይ መረጋጋት የላትም። በፍጹም ድምፅ መስማት አትፈልግም። ጆሮዋን ነው የምትይዘው። ኢቭን እየቀነሰ መጣ እንጂ ሙሉ ለሙሉ ጆሮ መያዝ ሳ በጣም ድምፅ ፍጹም ነው የማትፈልግ የነበረው። ያ ስለነበረች በጣም ትረበሽ ነበረ። ፍጹም መቀመጥ አትፈልግም ነበረ። በጣም ምግቦች ትበርጣለች፣ መብላት አትፈልግም ነበር። መረጋጋት እንዳልኩሽ ነው። ትኩረት አልነበራትም። ትዕዛዝ አትተገብርም። እንግዲህ አንድ ይሄ የባህሪ እክል የገጠመው ልጅ ላይ ከሚታዩት ውሃም ጋር የነበሩ ሁሉም በሚባል ሁኔታ ይታዩባት ነበረ። ነገር ግን ከስልጠና በኋላ ደግሞ በጣም ለውጥ አምጥታለች። ከዚህ በፊት እንደውም በነበሩ ውይይቶች ታስታውሽ እንደሆነ እኔ እንደውም ሞር እንድትሰሪም አንቺም እንድትተጊም ምልሽ ነገር ነበር። በጣም ይቀረናል፣ ገና ናት እያልኩልሽ ነበር እና የዛን ጊዜ ሁሉ አንቺ ተሟገች ነበር። ምናልባት የሷን የነበረችበትን ደረጃ በደንብ አላስታውሽም እንጂ ይህም ትላንት የነበራትና ዛሬ ስታይ በጣም የሰማይና የምድር ያህል ነው። እኛም እናምናለን። ግን አንዳንዴ ወላጅ በጣም መትጋት ስላለበት አንዳንዴ ለውጦችን ሲያይ የመሳነፍ ነገር ይመጣል። ያ እንዳይሆን ትንሽ እንገፋፋሽ ነበር እንጂ እውነት ለመናገር ከመጣችበት የነበረው ለውጥ በጣም ሰፊ ነው። በጣም ሰፊ ለውጥ ነው። ይሄ 4 ዓመት መርዘሙን አይደለም። በ4 ዓመት ውስጥ ግን ብንቆጥረው ከዛ በላይ የሚሆኑ ከዓመታቶቹ የበለጠ እሷ ጋር ያየናቸው ለውጦች በጣም ሰፊ ናቸው። ካላት ባህሪ ካላት እክሎች ብዛት ማለት ነው። አሁን ግን ደግሞ በጣም ተረጋግታለች። ትዕዛዝ መቀበል ጀምራለች። ትኩረት አላት። ሙሉ ለሙሉ የሚቀራት ነገር ቢኖርም አመጋገብ ላይ በጣም ራሷን ችላ ቁጭ ብላ ነው መብላት የጀመረችው። አልባሳት በራሷ መልበስ ማውለቅ ጀምራለች። ምናልባት ሕግና ደንቦች ቢቀሯትም እውቀት ላይም ራሱ ጥሩ ናት። ቁጥርን፣ ፊደልን እኛ እንደ ክህሎትም ቢሆን እዚህ ጋር የምንሰራው እነዛ ነገሮች ላይ እያየች ማመሳሰል ጥሩ ደረጃ ላይ ነው ያለችው። እጅ ጽሁፍም እንደዚሁ መሰረታዊ ንጽህና ላይም በራሷ መታጠብ፣ ጥርስ መቦረሽ፣ ምናልባት ጥርስ ላይ ትንሽ ከጥርሷ ጋር በተያያዘ ትንሽ ታስቸግራለች። ምናልባት የጥርስ ህመምም ስላለባት ይመስለኛል። ከዛ ውጭ ያላት ነገር እንዳጠቃላይ በጣም ጥሩ ነው። ብዙ ለውጦችን አይተንባታል። እሷ ላይ ደግሞ የሚቀሩ ነገሮችም አሉ። ቀጣይ ደግሞ እንዳልሽው አንቺ እንደ ስፒች ላይ ምናልባት ስፒች ከንግግር በፊት የሚሰሩ ብዙ ሂደቶች አሉ፣ የሚሰጡ ቴራፒዎች አሉ። እነዛ ነገሮች ላይ አሁን ያላት ነገር ጥሩ ነው። ግን ወደ ድምፅና ቃላት ስንመጣ ደግሞ የሚቀሩ ነገሮች ደግሞ አሉ። ቀጣይ እሱ ላይ ይሆናል የሚሰራው። ማስተዋል ማገናዘብ ላይ ገና ናት። ምናልባት አሁን ከነበረችበት ትኩረት ማድረግ ላይ ያላት ነገር ጥሩ ቢሆንም ግን ነገሮችን መረዳት፣ ማመዛዘን፣ ማገናዘብ ላይ ደግሞ የሚቀሯት ነገሮች አሉ። በቀጣይ ደግሞ እዛ ላይ እቅድ አለኛም ለመስራት። ከዛም ባሻገር ሴት ልጅ እንደመሆኗ መጠን ደግሞ መሰረታዊ ንጽህና ስንል ራስ እጅ መታጠብ፣ ፊት መታጠብ፣ ጥርስ መቦር ብቻ አይደለም። ራሳቸውን ደግሞ የሚችሉበት ምናልባት በመደበኛው ማንም የትኛውም ልጅ ላይ ወይም የትኛውም ሴት ልጅ ላይ ሊከሰት የሚችል ነገር አለ። ለምሳሌ ፔሪየድ ከመምጣቱ በፊት የሞዴል ስልጠና መሰጠት መቻል አለበት። ስለዚህ አሁን በአብዛኛው እንደውም ትኩረት አድርገን እየሰራን ያለ ነው እሱ ላይ ነው ለዊሃ። ምክንያቱም አሁን እድሜያውም እየሄደ ስለሆነ የኛ ልጆች ከእድሜያቸው ቀድመን ነው መስራት ያለብን። እድሜያቸው ጋር ለመድረስና እዛ ጋር ያለውን ችግር ለመቅረፍ ቀድመን መስራት መቻል አለብን። ስለዚህ እሷ 9 ዓመት 10 ዓመት ሞልቷት ወይም ደግሞ ምናልባት ግዴታም ስለሆነ የተፈጥሮ ከመቅደሙ በፊት ቢመጣ ምንድን ነው ልትሆን የምችለው፣ እንዴት አድርጋ ነው ራሷን ማድረግ የምችለው የሚሉ ነገሮች ላይ ስልጠና መሰጠት አለበት። ምናልባት እኛ ጋር አሁን በአሻንጉሊት ተጠቅመው ሞዴስ እንዲከፍቱ እንዲጠቀሙ ጠቅልለው እንዲጥሉ እያደረገን የተለያዩ ስነ ዘዴዎችን እየተጠቀመን በአሻንጉሊት እንሰራለን። ያ ስልጠና ሲያልቅ ምናልባት ወደ አንቺ የምናስተላልፍ ይሆናል ማለት ነው። ምክንያቱም የመጀመሪያውን ሂደቱን እንዴት መጠቀም አለባት፣ እንዴት መወለቅ አለባት የሚሉትን ነገሮች ነው በባለሙያ ወይም ተቋም ላይ መሰራት አለበት። ወደ ተግባር ስንመጣ ግን ምናልባት የእናት ድርሻ ነው የሚሆነው። ከዚህ በኋላ አንቺም ከኛ ጋር ሆነሽ ምሰሪው ስራ ይሆናል። ምክንያቱም የኛ ልጆች ካስተዋልን በዚህ በጣም በተለይ ሴት ልጅ በጣም የሚቸገሩበት ነው። እድሜያቸው ሄዶ ምናልባት 10 ምናምን ውስጥ ሲገቡ ለነሱ እንግዳ ከሆነና የዛኔ ግድ ስለሆነ መጠቀም ሲጀምሩ ከላያቸው ላይ አውልቀው መጣል የተለያዩ ከበድ ያሉ ነገሮች ነው የሚያሳዩት። እኔ በተግባርም ስላየሁ ሌሎች ልጆች ላይ እና
ያ ከመሆኑ በፊት ይውሃም ጋር ደግሞ እኛ ቀድመን እየሰራን ነው። ከዛ ደግሞ አንቺ አብረሽን ሆነሽ እዚህ ላይ በደንብ ጠንከር ብለን ሰርተን በራሷ ደግሞ ራሷን ንጽህና የምትጠብቅበት ማለት በዚህ ፔሪድ ዙሪያ ማለት ነው የምትጠብቅበትን በቀጣይ እንቀርፋለን ወይም እናስተካክላለን። እሷ ሰርተን እናበቃለን ብለን ያው በሂደት ላይ ላይ እየሰራን ነው። በዚሁ አጋጣሚ ላንቺ የምነግርሽ ምናልባት አንቺም ይሄንን አስበሽ ለራስሽ በምታደርጊው ሂደቶች ውስጥ እሷ እንድታይ እንድትለምድ ሂደቶችን እንድታቅ አብረሻት በማድረግ ማለማመድ ይጠበቅብሻል። ግን የኛ ጋር ያለው ነገር አልቋል ብለን ደግሞ ስናሳውቅሽ ሙሉ ለሙሉ አንቺ ተረክበሽ ከዛ በኋላ ያሉ ሂደቶችን የምትቀጥ ይሆናል። ምናልባት ከዚህ በኋላ እሷ ላይ በጣም አሳሳቢ ነው ብለን ጠንከር አድርገን እየሰራ ያለ ነው። አንቺም ደግሞ መጠንከር አለብሽ የምንለው እሱ ስለሆነ ማለት ነው፣ ቀዳሚም ነገር ስለሆነ። ከዛ በተረፈ ያለው ነገር በጣም ጥሩ ነው እንዳልኩሽ ነው። ምናልባት አንቺ ግን የምትጠይቂውን ጥያቄ ካለሽ በይሃን ዙሪያ ምናልባት እኔ ማብራራልሽ ነገር ካለ ደስ ይለኛል። የምጠይቀው ነገር በቃ አንዳንዴ እናንተ እንደ ባለሙያ መጠን መሆናችሁ ወላጅም ቀድሞ የሚገምታቸው ነገር ስላለ ተገጣጥመናል። አዎ በጣም እያሳሰበኝ ነው ለመናገር። እሷ ብቻ አይደለም አሉን ሴቶች ልጆች እንዳጋጣሚ ሆኖ እንደውም ቀደም ብለን ከ6 ዓመት ከ7 ዓመት ብንጀምር ነው የሚመረጠው። ግን እዛ ጋር ለመድረስ መጀመሪያ መቅደም ያለባቸው ክህሎቶች መቅደም አለባቸው። መሰረታዊ ንጽህና ላይ አሁን እጃቸውን ሳይታጠቡ ፊታቸውን ሳይታጠቡ ጥርሳቸውን ሳይቦርሹ ገላቸውን እያልሽ ይህን ስቴፕ ሳትጨርሽ እዛ ጋር አትሄጂም። በዛ ሂደት ውስጥ ነው የእነሱም የመረዳት የማስተዋል የማገናዘብ ስኪላቸው እየጨመረ የሚሄደው። እዛ ጋር ሲደርሱ ግን ይህንን እንጀምራለን። ለዛ ነው ትንሽ ሌት የሆነው እንጂ እውነት ለመናገር ሴቶች ልጆች ሲኖሩ 6 ዓመት 7 ዓመት የሚጀመር ነው። ግን ይሄ ዓመት ምናልባት ይሄም ሪፖርት ይደረግልሽ አይደረግልሽ እርግጠኛ አይደለሁም በኮሙኒኬሽን እንጂ ተጀምሮላታል። ስልጠናውን እየወሰደች ነው። ግን የሚሰጣት በአሻንጉሊት ነው። አሻንጉሊት ላይ ሂደቶችን ልታውቃቸው እንዴት መጠቀም አለባት፣ እንዴት መፍታት አለባት፣ እንዴት ታደርጋ ነው። ከዛ ቀጥላ የምትጥለው ለምንድን ነው የሚሉት ማርከር እየቀባን ቀይ ማርከር ሞዴስ ላይ እንዲህ እያደረግን ስልጠቶችን እየሰጠናት ነው። ግን ከዚህ በኋላ ለሚኖረው ነገር ሂደት ግን ያ የጋራ መሆን መቻል ስላለ፣ ምክንያቱም ይሄ አሻንጉሊት እንደ ስልጠና ይሰጥ እንጂ ትክክለኛው ደግሞ ተግባር የቱ ነው እንዴት ነው የሚለውንም ደግሞ ማወቅ አለባት እዛ ጋር ሳትደርስ። አንዳንድ የኛ ልጆች እድሜያቸውን ትንሽ ሊቀድም ይችላል ከመደበኛው ካስተዋልን። በምቾት ውስጥ የሚያድጉ ልጆችና እየሰሩ ትንሽ ጉልበታቸው እየጠቀሙ የሚያስቡ ሴቶች ልጆች እኮ ተመሳሳይ እድሜ ላይ አይደለም ይህ ሂደት የሚመጣው አይደል። ምናልባት እኛ ልጆች ላይ ደግሞ ከዛም ሊመጣ ስለሚችል ቀድመን መዘጋጀት አለብን። ትንሽ ትኩረት አንቺም እንድትሰጪው ይሆናል። በተረፈ እሺ ደስ ይለኛል። ያው አንቺም ስለተረዳሽ ማለት ነው። አንቺም ተረድተሽ አሳስቦሽ ነበር። ግድ ነው ሊያሳስብሽ ነው ይገባል። ግን እንዳትጨነቂ እኛ ቀድመን እንረዳለን። ኦቲዝምም ሆኖ ሴት ልጅም ሆኖ ከባድ ነው። ቀድመሽ የምትገምቻቸው የሚያስፈሩሽ አንድ ነገር ይሄ ነው። እንዴት አድርጋ ራሷን ጠብቃለች፣ እንዴት ነገር ራሷን ታደርጋለች። ያም ደግሞ ታውቂያታለሽ ፕላስቲክ ነገር በጣም እጇ ላይ አይለይምና አሁን ጭራሽ እናንተ ክፍል ማነው ሰርቪስ ላይ ስትገባ ሙሉ ፕላስቲክ ወረቀት ካየች ራሱ ጥላ ነው የምትገባው አሁን ሙሉ ለሙሉ ማለት ነው። እና በፊት ለማንሳት የምትጓጓ ይሄ ፕላስቲክ ወረቀት ምናምን የምታነሳ የነበረችው ልክ መኪና ላይ ካገኘች ራሱ ጥላ ነው የምትገባውና ትልቅ ለውጥ ነው። እንሰራበታለን በጣም እሱ ላይ አንቺን በርቺ። በተረፈ ያለው ነገር ጥሩ ነው። ምናልባት እንደንትን እናንሳው እንጂ እኛ ቀድመንም ያው ለሁሉም የምናስበውም ነገር ስለሆነ ነው አስበነዋል። ግን ግድም ነው ደግሞ አሳሳቢም ነው እውነት። ከዛም ባሻገር መቅደም ያለባቸው ነገሮች ሳይቀድሙ ደግሞ ያ መሄድ ስለሌለበት ነው። በዚህ ውስጥ ምናልባት እኛ ትኩረት ብለን ትዕዛዝ ብለን መረጋጋት እያልን የምንሰጣቸው ስልጠናዎች ተያያዥነት አላቸው። በተለይ ደግሞ ማስተዋል ማገናዘብ ነው። ትናንትና እኔ እያገዝኳት እኔ እየረዳኋት የምተገብራቸው የነበሩ ነገሮች ላይ ራሷን ችላ መተግበር ስትጀምር ማስተዋሏ ላይ ረዳቷ ላይ የተወሰነ ስኪል ጨምራለች። እንደዛ ሂደቶች እየተጨማመሩ ሲሄድ ማስተዋላቸው ይጨምራል። እዛ ስቴፕ ላይ ሲደርሱም ነው ያንን የሚሰጡን ስልጠና የሚረዱሽ። ምናልባት ቀጣይ ዓመት ላይ የሚጀምሩ የተለያዩ ክህሎቶችም አሉ ለተጨማሪ በተቋማት ማለት ሃይማኖታዊ ተቋማት ላይ ግብይትን በተመለከተ የተለያዩ ነገሮች ላይ እዚህ ምናልባት አሁን አዲስ እቅድ አለ እንደ ረቂቅ የታቀደ እዛ ላይም ደግሞ ገብታ የምትሳተፍ ነው የምትሆነው ሰልጣኛችን። እሷም ከሌሎች ልጆቻችን ጋር እንግዲህ ያለን ነገር ይሄን ይመስላል። ስለዚህ ሁኔታችን አሪፍ ነበረ።
በዚህ መልኩ ማድረጋችን ለሌሎች አስተማሪ እንዲሆን ቅድም እንደነገርኩሽ። ስለዚህ ስለመጣሽ ከልብ እናመሰግናለን። የነበረን ጨርሰናል። መልካም ቀን። እኔም በጣም አመሰግናለሁ።